አንተው በጣም የምታፈቅረው ሰው በቃ ሎንግ ዲስታንስ ሪሌሽንሺፕ ብላስ ግን በጣም ከምትወደው ሰው ነው ማቀፍ ትፈልጋለህ ማግኘት ትፈልጋለህ ድምጿን መስማት ትፈልጋለህ ግን የለችም ይሆነ የሌለ ነገር ማፍቀር ታቃል በ10 ምናምን አመቴ ሻወር 3 አባቴ አይቶ ላቅም አዳም መድረሴን አይቶ ደስ አለው ግን ያኔ የሞት መንገዴን እንደጀመርኩ ቢያቅ ኖሮ ጌታዬ አንተ ግን ስትጠብቀኝ ነበር ስላንተ እግዚአብሔር እናወራ ውስጥህ የሚመላለሰው እግዚአብሔርን ብትነግረኝ ደስ ይለኛል ካንተ ጋር የሚነጋገረው ለአንዳንዶች በጣም ወዳጅ ነው ለአንዳንዶች አለቃ ነው ለአንዳንዶች እንደ ቦስ ያዩታል አንዳንዶች የሆነ ጊዜ እንደነበረ በቃ እንዲሁ ያዩታል አንዳንዶች አንገታቸው ጋር ብቻ የኔ አይነቱ ደግሞ እንደዛ አርገው ደግሞ ያስቡታል ለአንዳንዶቹ እንዳልኩ ዕውቀት ነው በጣም የሚያማምሩ ንግግሮች የተናገረ ደስ የሚል ሐሳቦችን የሰጠን አርገን እናስበዋለን ያንተን እግዚአብሔር ትንሽ አጫውታ እኔ ገባር ነው ይሄን መናገር ኢሞሽናልም ያረጋል እኔ የመጀመሪያው እንደዚህ ተብዬ ስጠይቅ ሳስበው የአቡነ ሺኖዳ መጽሐፍ አለ አንድ ነፍስ የወደደችውን አያችሁትን ሚል መጽሐፍ ለሁሉም ሰው ሪኮመንድ ማድረግ እንደውም ቻናሌ ላይ ቴሌግራም ቻናሌ ጀመርኩት እሱ መጽሐፍ በማንበብ ነበር በሳምንት 3 እያነበብኩና እንዴት ሰው እንደቀየረ አብረን ያለቀስን የጨረስነው መጽሐፍ ማለት ኮዲንስ ጋር እሱ መጽሐፍ ነውና ቀደም እንዳልሁዝ ዘ ኮንፌሽንን ስታነበው ገባሉ አውግስቲን እንግዲህ 30 40 ምናምን አመት በዝሙትና ነው የኖረው ሰው ግን ፈላስፋ በጣም ዲፕ የሆነ ሰው በዝሙት ውስጥ ቢኖርም በኃጢአት ውስጥ ቢኖርም ግን በእያንዳንዱ ዲቴል ነገር ውስጥ ክርስቶስን ሲፈልግ የኖር ሰው እና መጽሐፉ ዘ ኮንፌሽን ኑዛዜ ነው ሚለው ወደ ቅድስና ህይወት ከገባ በኋላ የሂፖሊቀ ጳጳስ ከሆነ በኋላ ይጻፈው በታምኝ ባታምኝ ከህፃንነቱ ጀምሮ እስከዛ ክርስቶስን እስካገኛበት ቅጽበት ድረስ እያንዳንዱ ቀን ተዝያሉ እያንዳንዱ ስሜት የሆነ ጊዜ 7 አመት ላይ ሻወር ሲወስድ ተዝብሎታል እሱ ውስጥ ክርስቶስ እንዴት እንደነበር ተዝይሎ ያስደንቀኛል እኔ በጣም ጻን ይያለው ጌታው እኔ መናገር በማልችልበት ጊዜ ጀርባዬን አሞኝ ስንፈራፈር እናቴ ግን ጡት የፈለኩ መስሏት ሰጠኝ ነበር አንተ ግን ታቅ ነበር ያኔ ይላል አስበዋል አሁን ይሄንን ያስገርመኛል በጣም በ10 ምናምን አመቴ ሻወር 3 አባቴ አይቶ ላቅም አዳም መድረሴን አይቶ ደስ አለው ግን ያኔ የሞት መንገዴን እንደጀመርኩ ቢያቅ ኖሮ ጌታዬ አንተ ግን ስትጠብቀኝ ነበር ለእናቴ ያንን ምክር ልክ እንደዛ ካለኝ በኋላ ሲላት ለአባቱ ለእናቱ እንደዛ ሲላት እሷ ግን ወስዳ ልጄ እንደው ከሴቶች ጋር ምናምን ብላ መክሯለችና በሷ በኩል ግን እንዲህ ብላኝ ነበር መለስ ብትል እያንዳንዱ ነገር ውስጥ አለ ክርስቶስ እያንዳንዱ ነው ማለት እና እኔ ክርስቶስ እንደዛው ነው የሚሰማኝ ሁሉ ነገር ውስጥ ታውቃል እና ስታጣው የሚከፋ ይሄ አማትራ ስታጣው የሚከፋ የሆነ ነገር ላይ ሰዎች የሚያዩ ነገር ላይ ቀርበ ግን ትፈልጓል የቱ ጋር ነው ትሏል ሲያቃጭለል ትንሽ ብርሃኑ ስታይ ደስ የሚለ አባቴ አብሮኝ ነው ልክ የህፃናት ኳስ ሊጫወቱ ሲል ስቴዲየም ውስጥ ከዛ ሁሉ ክራውድ ውስጥ አባታቸውን ይፈልጉት ልክ ሲያዩት የሚሰማቸው ስሜት መድረክ ላይ ወጥተው እናታቸውን ሲያዩ የሚሰማቸው ስሜት ልክ እንደዛ መገኘት ግን ካልፈለከው ባይነ ካላማተር ካታገኙ ክርስቶስና እኔ በጣም የሚፈልግ አምላክ ነው በጣም የሚያሳመም አምላክ ነው በዛው ልክ ፔን አለው አልዋሽም በጣም አንተው በጣም የምታፈቅረው ሰው በቃ ሎንግ ዲስታንስ ሪሌሽንሺፕ ብላስ ግን በጣም ከምትወደው ሰው ነው ማቀፍ ትፈልጋለህ ማግኘት ትፈልጋለህ ድምጿን መስማት ትፈልጋለህ ግን የለችም ይሆነ የሌለ ነገር ማፍቀር ታቃል ግን ኤግዚስት እንደሚያደርግ ደግሞ መታመን እና ፍቅር ደግሞ እንዴት እንደሚያመታቋል እና በቃ ተስፋ ሊያስቆርጥ ይችላል ይሆንሳል ሰዎች መረዳት የማይችሉት ምን ብዬ ማስበው ተስፋ መቁረጥ አለመቻል በጣም እኮ ከባድ እኮ ጊቭ አፕ ማድረግ ፈልገ መተው ፈልገ እያመመ አትችልም ከዚህ በላይ ይከብዳል አሁን ይሄት እና ክርስቶስ እንደዚህ አይነት አምላክ አትቆርጥበትም በቃ ተስፋ ቆርጥበትም አቶ እንደማይተው ታቃለ ተተው የምትሄደው አምላክ አይደለም እና አውግስቲን ቀርባለሁ ኃጢአቴ ታርቀኛለች አለ ከዛ በቃ ተስፋ ቆርጬ ልተውሰል የሆነ ቀን ያቀመስከኝ ፍቅር ደግሞ ተሰበኛለች ስለዚህ አንድ ያገኘው ስትል ስታጣው አጣው ወደ ተታዘን ደግሞ ግልጥ ያለልህ እየተገለጠ ተስፋ ሲሰጥ እና ክርስቶስ የህይወታችን በቃ ትልቁ ይሄ እንዴት ነው አንተ ማን ነው ህይወት ላይ ይባል እናቴ ምን ትላለህ አይደል የሆነ ወይ ደግሞ ባለቤቴ ምን ትላለህ ጌታ ነው
ዝም ብለህ ሰዎች ይጫወቱ ዝም ያልክበት ምክንያት ክርስቶስ ሲሆን ማለት የሆነ ሐሳብ ውስጥ ሄደ ሳይሆን ክርስቶስ ነው